በአላህ የሆነባችሁ በፈጣሪ ይህንን ቪዲዮ ሸር አድርጉት ለሰሜን ሸዋ ወጣቶችና የሚዲያ ሰዎች ድረስ። እንደዚሁም ለወጣቶች ማህበረሰቡን አይመለከትም። አንድ ነገር ስንናገር ማህበረሰብን ከማህበረሰብ ለማጋጨት የማትፈነቅሉት ድንጋይ የለም። ወንድነት ግን እናንተ ጋር አልተፈጠረም። ነገር ወዳ ወዲህ እያደረጋችሁ ግን ነገር መወሸቅ ትወዳላችሁ። ወጣቶች ታሳዝናላችሁ። ይቺ ከጀርባ የምትመለከቷት ልጅ ከሁለት ዑመር መኮንን ትባላለች። የሰሜን ሸዋ አንጾኪያ ገምዛ የአምቦ ውሃ ልጅ ናት። ያሳገታት ልጅ ደግሞ ሁሴን ሐሰን ይባላል። የዛው አካባቢዋ ልጅ ነው። እስካሁን ድረስ እሱም አገር ቤት አልገባም። የት እንዳለም አይታወቅም። ጠፍቶ ነው የሚኖረው። ቤተሰቦቿ እየፈለጉት ሙታለች ብሎ ያልሞተችው ልጅ ለቤተሰብ አርድቶ ነበር። ነገር ግን ልጅቱ በህይወት አለች። ከሃና ጋር የታገቱት የሰሜን ሸዋ ልጆች እስካሁን ድረስ ቁጥራቸው ከ30 በላይ ነው። ደላሎቹም እዛው የሰሜን ሸዋ ልጆች ናቸው። የሚገርመው ነገር ደግሞ ወጣቱ በሙሉ ከደላላው ጋር በጥቅም ስለሚጋሩና ልብና ወንድነት ስለሌላቸው ደላላን አሳልፈው መስጠት ፈርተዋል። ያሳዝናል። የሃና ጓደኞች ትናንት አብረዋት ከሰርጓ ሲጨፍሩ የነበሩ አብረዋት ቀይ ወጥና ጥብስ ሲበሉ የነበሩ ጓደኞቿ ዛሬ ላይ ፍትህ አልጠየቁላትም። ምክንያቱም ሆዳም ናቸው። ያሳዝናል። ከወሎ ህዝብ የምትማሩትን አንድ ነገር ልንገራችሁ። የዛሬ 8 ዓመት አካባቢ ደሴ አንድ ችግር ተፈጠረ። አንዲት ኮረዳ ሴት በአባትየዋ ተደፍራ ተቆራርጣ ተገላለች ብላ እናቲቱ ከሰሰች። ያንንም ሰውዬ ህዝብ ሳይገለው በፊት ፖሊስ ቀድሞ ያዘው። ነገር ግን የወሎ ማህበረሰብ በተለይም በደሴ አካባቢ ያለው ፖሊስ ጣቢያ ሂደው ልጁን ካልገደልን አሉ። ነገር ግን በመሳሪያና በተለያየ በኃይል በመከላከያና በፖሊስ ማህበረሰቡ እንዲበተን ተደረገ። ታስታውሳላችሁ። ነገር ግን የደፈራት እሱ አልነበረምና 7 ዓመት ከታሰረ በኋላ እሱ እንዳልገደላትና እናቲቱ እንደገደለች ታወቀ። ልነግራቸው የፈለኩት ነገር ቢኖር ምንድን ነው? ጀግንነት፣ ወንድነት ከእናንተ ተማሩ። እሷን ያሳገታት ይመች የሚባለው ሰሜን ሸዋ ላይ ቤት አለው። ታውቃላችሁ የት እንደሆነ? ቤቱ ሸዋሮ ቤት ነው። ሂዳችሁ ቤቱን በቦምብ ማቃጠል ከብዷችሁ አይደለም። ይመችን አሳልፋችሁ መስጠት ከብዷችሁ አይደለም። ስለተሸፋፈናችሁ ነው። ደላላን እየሸፋፈናችሁ እየያዛችሁ የገዛ እህቶቻችሁን ታስበላላችሁ። ነውረኞች፣ ወንድነትና ወኔ የሌላችሁ ሰዎች ብትኖሩ እናንተ ወጣቶች ናችሁ። እኔ በአካባቢ በተወለድኩበት አንድ ነገር ልንገራችሁ። አንድ ወጣት የመን ላይ አይኑን ያጠፈዋል። የኛው ሀገር ደላላ ነበረ። ነገር ግን ካለበት ሂዶ ነው ህዝቡ ቤተሰቦቹን አንቆ የያዛቸው። ለቤተሰቦቹም ሲል መጥቶ እጅ ሰጥቷል። ዛሬ ያ ሰውዬ ተወግዷል። የእጁ ሰው ነው ይሄን ያደረገው። እናንተስ ምን ትማራላችሁ? አሳልፋችሁ እንኳን ለእኛ መስጠት ከበዳችሁ ሆዳሞች።